በአንደኛው የዓለም ጦርነት ወቅት በሰሜን ባህር ላይ ከ250 በላይ ግዙፍ የጦር መርከቦችና ከ100 ሺህ በላይ ወታደሮች የተፋጠጡበትን ታሪካዊ ክስተት ያውቃሉ? ይህ በታሪክ ውስጥ በዓለም ትልቁና የመጨረሻው የግዙፍ የጦር መርከቦች የባህር ላይ ፍልሚያ ነበር። ነገር ግን ሁለቱም ሀገራት እኔ ነኝ ያሸነፍኩት ብለው ነበር። እውነታው ግን ምን ነበር? ይህ የጁትላንድ የባህር ላይ ውጊያ ነው። በግንቦት 1916 ዓ.ም እንደ አውሮፓውያን አቆጣጠር የጀርመን የባህር ኃይል የእንግሊዝን ሰፊ የመርከብ ከበባ ለማፍረስ አንድ አደገኛ እቅድ አወጣ። ዓላማቸው የእንግሊዝን ኃይል ከፋፍሎ በጥቂቱ ማጥቃት ነበር። ነገር ግን ጀርመኖች የማያውቁት አንድ ትልቅ ሚስጥር ነበር። እንግሊዞች የጀርመንን የሬዲዮ ሚስጥር ኮዶች ቀድሞ ሰብረው ነበር። በግንቦት 31 ቀን 1916 የጀርመን የእንግሊዝን የጦር መርከቦች በዴንማርክ የጁትላንድ የባህር ዳርቻ ላይ ተገናኙ። ውጊያው እጅግ አስፈሪ ነበር። በጥቂት ሰዓታት ውስጥ በርካታ የብሪታንያ የጦር መርከቦች ተመተው በባህር ስር ሰመጡ። የብሪታንያ አድሚራል ዴቪድ ቤት ዛሬ በመርከባችን ላይ የሆነ ችግር አለ እስከ ማለት ደረሰ። ነገር ግን የእንግሊዝ ዋና አዛዥ አድሚራል ጆን ጆሊኮ ሙሉውን የእንግሊዝ መርከቦች አሰልፎ የጀርመን መንገድ ዘጋባቸው። ጀርመኖች በጨለማ ተከልለው ለማምለጥ ተገደዱ። በዚህ የባህር ላይ ውጊያ ከ9,000 በላይ ወታደሮች ሕይወታቸውን አጥተዋል። ብሪታንያ በእጥፍ የሚበልጡ መርከቦችና ወታደሮች በማጣቷ ጀርመን አሸንፊያለሁ ብላ አወጀች። ነገር ግን ትልቁ እውነታ ይህ ነበር። ብሪታንያ በርካታ መርከቦች ቢሰምጡባትም የባህሩን የበላይነት ይዛ ቀረች። የጀርመን መርከቦች ከዚህ ፍርሃት የተነሳ እስከ ጦርነቱ ፍጻሜ ድረስ እንደገና ወጥተው ለመዋጋት አልደፈሩም። ይኸውም ጀርመን በውጊያው ብታሸንፍም በጦርነቱ ግን ተሸነፈች እንድንል ያደርገናል። ታዲያ በእናንተ አስተያየት እውነተኛው አሸናፊ ማን ነው? ብዙ መርከብ ያሰመጠው ጀርመን ወይስ የባህሩን የበላይነት አስከብሮ የቀረው ብሪታንያ? አስተያየታችሁን በኮመንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ፎሎ ማድረግ አትርሱ። ናሆም ነበርኩ። ጤና ይስጥልኝ።